አዶናይ ዩቲናስ ያው ለሁለታችሁም አሪፍ የሆነ ዘፈን ዘፍኜላችኋለሁ። ኢቭን ሰው ገብተው ቮት እንዲያደርጋችሁ ትልቅ አስተዋጽኦ አድርጌያለሁ እና አሁን ያው 12ኛ ክፍል እንደማንኛውም ኢትዮጵያዊ እጣችን ደረሰን ወደቀ። እንደማንኛውም ኢትዮጵያዊ አዶናይ በጣም የነቀነቀ ሙዚቃ ነው የሰራውና በጣም ምን ያህል ከፍሎ ይሰራል። መጀመሪያ ፕሮሞሽን ስሰራ ለእናቴ ዘይት ገዝቼ ነበር የገባሁት። በጣም የምትወደው ስራ ኬት ነው? ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ አንድ አዲስ እንግዳ ይዘንላችሁ መተናል። እንግዳችሁ ማን ነው? ኤኬደብሊው እንኳን በደህና መጣ። እንኳን ደህና ቆያችሁ። ዌልካም ቱ ኢናዲስ። ምን ነበር? ያው ነው እንኳን በሰላም መጣ። እንኳን ደህና ቆያችሁ። በትግርኛ ተመለሰ። ያው በትግርኛ ደግሞ እንኳን ደህና ጽናሕኩም። ኤኬደብሊው የነ አዶናይን ዘፈን መኪናው ስጡት ዝም ብላችሁ የነ ዩቲናስን እንዲሁም ደግሞ የተለያዩ በነ ሄርሜላ በነ ጃዝሚን የተለያዩ ስራዎችን በመስራት የምናውቀው ቲክቶክ ላይ በትንሽ ጊዜያቶች ውስጥ ሰክሰስፉል እየሆነ የመጣ ልጅ ነው። አዲስ አበባ መግባት ስለሚፈልግ አስመጥተናል። የሳይ ስለሚቻል ያው እንግዲህ ከመጣ ላይ ቀር ከመጀመሪያው ስንጀምር ኤኬደብሊው ማን ነው? ኤኬደብሊው ማለት ተወልዶ ያደገ ሀውዜን የሚባል የትግራይ ከተማ ነው። ያው አሁን ደግሞ በሶሻል ሚዲያ ላይ ህይወትን ለመቀየር ተፍተፍ እያለ ያለ ወጣት ነው። በጣም መልካም። እሺ ስንት አመት ነው? 21 አመት። እስከ ስንት ነው የተማረው? እስከ 12 ውጤት አልመጣም። ያው 12ኛ ክፍል እንደማንኛውም ኢትዮጵያዊ ወደቀ። እንደማንኛውም ኢትዮጵያዊ ኦኬ። ኤኬ እንግዲህ በብዛት እናንተ ሀገር ላይ ያው በትግራይ ክልል ብዙ ጦርነቶች አሉና እንዴት ነበር ያለፉት ጦርነቶች? ማለት ምንም ፍንጣሪ እንኳን መጣ አልተዋጋህም? እንዴት ነው? የሚገርም ነገር ትግራይ ያለውን ነገር በጣም ያስፈራል። ያለፉትን ጊዜያትም በጣም ከባዶች ነበር። ያው ጦርነት ሲነሳ አገር ይወድማል፣ ሁሉም ነገር ይወድማል። ተማሪ ወደማይሆን ነገር ይገባል። የነበረው ጊዜ በጣም አስከፊ ነው። አሁን ቢያንስ ተረጋግቷል ትንሽ ካለፉት አመታት ማለት ነው። ዋናው እሱ ነው። ስለዚህ ቤተሰብም አንተ ምናምን ሁላችሁም ሰላም ናችሁ? ሰላም ነን እግዚአብሔር ይመስገን። ዋናው እሱ ነው። በዚህ አጋጣሚ በዚህ ምክንያት ለተጎዳችሁ ውድ ቤተሰቦቻችን በጠቅላላ ኢትዮጵያዊነት አንድነት ነውና ዩኒቲ ነውና ጦርነት አስከፊ ነገር ነው፣ ከምንም ከዓለም ላይ ይቁም እያለን መልእክታችንን እያስተላለፍን ወደ ጥያቄያችን እንገባለን። ኤኬ ቲክቶክ ከጀመረ ምን ያህል ጊዜ ነው? ያው ኮሮና ምናምን ጀምሬ ነበር። ያው የተወሰኑ ፎሎወሮችም ሳሰባስብ እየሸጥኩ ነበር። አሁን የጀመርኩት ግን በቅርቡ ነው። ያው እንግዲህ ኤኬ ብዙ ዘፈኖችን ሰርተሃል። ከሰራቸው ዘፈኖች ውስጥ ማለት ደግሞ በብዛት የአዶናይ በጣም የነቀነቀ ሙዚቃ ነው የሰራውና በጣም ደስ የሚል ነው። ቪው በጣም አሪፍ ነው። ምን ያህል ከፍሎ ይሰራል? አረ ምንም የሚከፈል ነገር የለም። እኔ በራሴ ተነሳሽነት ነው የሰራሁት ማለት ነው። ኢቭን ለተለያዩ ሰዎችም ላይክ ኢንጌጅመንት እንዳገኝ ብዬ የሰራሁት ነገር ነው በራሴ ፈቃድ ማለት ነው። ምንም አልተከፈለኝም። ያው እንዳሰብኩት ደግሞ አሪፍ ኢንጌጅመንት አግኝቼለታለሁ። ያው ስለዚህ ምንም ብር አልተከፈለኝም። ኦኬ። እሱስ ምን ፊድባክ ሰጠክ? በጣም ደስ የሚል ላይክ ያልጠበቅኩት ነገር ማለት ነው። እንደዚህ ኮሜንት ይጽፋል ምናምን ብዬ የማልጠብቀው ነገር ገብቶ ኮሜንት ሲጽፍ በቃ ደነገጥኩ። እንደዚህ እንዴ ምን እየተፈጠረ ነው ወገን ምናምን አልኩ እና ያው ደስ የሚል እኔን ቀጣይ በርትቼ እንድሰራ የሚያደርገኝ ኮሜንት ነው የጻፈልኝ ማለት ነው። ምንድን ነው ያለው? ጎበዝ ነው ያለኝ። በቃ ከጎበዝ የሚበልጥ ነገር ደግሞ የለም። በርትተህ ትሰራለህ እንጂ አልተከፈለኝም እያልክ አልተከፈለኝም። ግን የቅስቀሳ ነገር ስላደረግክለት ያው ዝም ብሎ 1 ሚሊዮን ምናምን ጠብ ማለት ምንም የቅስቀሳ ነገር የሚባል የለም። ይሄ የቅስቀሳ ምርጫ ምናምን የሚባለው ነገር ሳክስ ነው፣ ውሸት ነው።
የዩቲናስን ግን በጣም ብዙ ሰው ሰርቶበታል። የእሷ ፍሬንዶች ምናምን ኤቭሪቲንግ ሰርተውበታል። እሷስ የነበረ ፊድባክ ምን ነበር? የእሷም ደስ ይላል በጣም ሞስትሊ ሁለታቸውም እንደምታውቁት በጣም ቲክቶክ ከጀመረ ጀምሮ እነሱን እያየን እየተዝናናን ነበር። ሁለቱንም የምርጫ ቅስቀሳ ሳይሆን እኔ በራሴ ተነሳሽነት የሰራሁት ነው። ሰው ወደማይሆን ነገር ከወሰደው እኔ እንጃ። ብቻ ግን እኔ በምርጫ ቅስቀሳ አይደለም የሰራሁት። ዩቲናስ የሰጠችን ፊድባክም በጣም ደስ የሚል እንደነገርኩ በርትቼ እንድሰራ የሚያደርግ ፊድባክ ነው። በጣም ጥሩ። በጣም ከሰራቸው ስራዎች ውስጥ በጣም አሪፍ ኢንጌጅመንት ያላቸው አብዛኛዎቹ አሉ። ከአዶናይ ከዩቲናስ የበለጠ ደግሞ ሄርሜላ የሚለው የቅርብ ጊዜ ስራው በጣም ብዙ ቪው እንዲታይ ሆኗል። እና በጣም የምትወደው ስራ ከየትኛው? በጣም የምወደው ስራዬ ከሁሉም መጀመሪያ የሰራሁት አለ ጃዝሚን የሚል ዘፈን ለጃዝሚን ዳንሰኛው የሰራሁት እሱ በጣም ኢቨን 27,000 ሰው ሰርቶለታል። በዘፈን እና እሱን ነው በጣም የምወደው። በጣም ትሬንድም ሆነ ነበር የሆነ ጊዜ በጣም ሁሉ ሰው እየሰራበት ነበር። እሱን በጣም እወደዋለሁ። አልፊ ነበረ አንዱ እዛ ጋር ማዘር መታ የሆነ ትላለች፣ በቃ ከሷ ጋር ጭቅጭቅ ነው። አንዱ ደግሞ በዚህ ይብላል። በጣም ከባድ ነበር። አልፊ ነበር ኢቨን በቃ ከፋሚሊ እየጨቃጨቅ ነው የሚሰራው። ከውስጥ ይገባሉ ቦይስ ምናምን እንደምንም ብለን ሰርተነዋል። ናይስ። እስቲ የጃዝሚንን አይተነው እንመለስ። የጃዝሚንን አይተነው እንመለስ። እስኪ የሚያብለስከው ኤኬ ወይ ጃዝሚን በሚል ስም ዘፈን ስሪልኝ የተባልሽ ነው። ጃዝሚን የሳይ ቤቱን ክፈችልኝ ማን ዋው አሪፍ ነው። እና አይኬ ምንድነው የመጀመሪያ ዘፈንህን ወይም ደግሞ ወደዚህ ስራ ለመግባት ያሰብክበት እንዴት ነው ያሰብከው? የመጀመሪያ ስራ ምን ነበር? እንዴት ሀሳቡ መጣል? ያው መጀመሪያ ሀሳቡ የመጣልኝ አሁን ቲክታክ ላይ የምሰራው ዝም ብሎ ሊፕሲንግ ምናምን ነበር። ሰው የሚፈልገው ነገር አለ። በቃ የሆነ ነገር ሰጥተው እሱን ፎሎ ሊያደርገኝ የሚችል ኮንተንት ነው ያሰብኩት። ላይክ የሆነ ቀን ዘፈን ምናምን ሞካክራለሁና እንደዚህ በስም መስራት ብጀምር እኮ ሰው ፎሎ ያደርገኛል አልኩ። የራስን ኮንተንት በጣም ሰው ፎሎ ቢያደርገኝ እኮ ሰው በስሙ ዘፈን መስራለት እኮ ፎሎ ያደርገኛል ብዬ አሰብኩ። ከዛ ቀጥታ ካሜራዬን አብርቼ ነው መስራት የጀመርኩት። የመጀመሪያ ስራዬ በናርዶስ የሚል ስም ነበር። ከዛ 1 ሚሊዮን ቪው እንዴ በኢየሱስም በቃ ገረመኝ። ከዛ ይሄ ኮንተንትማ በቃ መጀመሪያ እንደ ኖርማል ስራ ይዤ መቀጠል አለብኝ ብዬ አስብኩኝ። ከዛ ያው እንደምታየው ነው። ምን ያህል ቪው አየው የናርዶስ? አንተ በቃ ልክ ቪዲዮውን ስታየው ደስ የሚል ደስታ የተሰማ ምን ያህል ሰው ያው ነው? የመጀመሪያ ጊዜ 1.5 ሚሊዮን በስንት ቀን ውስጥ? በሁለት ቀን። አይገርም? በጣም ብዙ ነው። አሪ በቃ ኬክ ልቆርስ ሁላ ነበር በዛን ቀን። ናርዶስ አልመጣችም። ከዛ በኋላ መጥተዋል። ብዙ ናርዶሶች ናቸው ዴም ያደርጉልኝ። ቴንክ ዩ እናመሰግናለን። መረጥክ? ኧረ አንድ ሬጅ ነኝ እኔ። እየሰማችሁልኝ በጣም ደስ ይላል። እስቲ ካጋጠመ ነገር ስትሰራ አንድ ነገር ያው ስልክ በጣም ስለሚያስቸግረኝ የዛን ጊዜ ኤዲት እያደረኩ ራሱ ይወጣል ራሱ ይዘጋል በቃ። ሁለተኛ ደግሞ ሪንግ ላይቱን ይወድቃል። እንደዚህ ስታስተካክለው እየቀረጽኩኝ ምናምን እኔ እየቀረጽኩኝ ነው እሱ ወድቋል። እኔ ጭራሽ የዛን ጊዜ በጣም ከባድ ነበር። ሪንግ ላይቱን አይቼዋለሁ ቲም ላይ የሹና እስቲ ላሳያችሁ። አይተናል ማለት ሆኜ ለሁለት
ዓመታት ማለት ነው በዚህ ሪንግ ላይት አልኩት በዚህ ላይትና በሳምሰንግ A13 በቲክታክ እየቀረጽኩ ነበር። አሁን እንግዲህ ይሄ ነበር ሪንግ ላይት አየሽው። ሰው በጣም ከባድ ነው። ያ በጣም ጀግና ነው። በዚህ እድሜክ ራስን አቋቁመ ራስን ለሆነ ነገር ለውጥ መሄድ በጣም ትልቅ ነገር ነው። እሺ በጣም ደስ የሚል አጋጣሚ ስሰራ የምትለው የደስታ ቀን እስቲ ነገር መጀመሪያ ፕሮሞሽን ስሰራ ለእናቴ ዘይት ገዝቼ ነበር የገባሁት። መጀመሪያ ይህን ስራ ከጀመርኩኝ በኋላ ማለት ነው የሰው ፍቅሩ እንዳለ ሆኖ የሚሰጡትን ፊድባክ እንዳለ ሆኖ አንድ ቀን ፕሮሞት ሰራሁኝና ዘይት ይዤ ገባሁ። እንዴት ደስ እንዳላት መብርሃንን ላይክ በጣም ደስ ያለኝ ቀን የዛን ጊዜ ለካ ከሰራሁኝ በጣም የሚደሰብ ከዚህ በላይ ላስደስታቸው የምችል ሰው ነው። ሶ የዛን ቀን በጣም ደስ ብሎኝ። ቤተሰቦች ምን ያህል ሰፖርት ያደርጉሃል በስራ? ሰፖርት ያደርጉኛል። ያው እንዳለ ሆኖ ሶሻል ሚዲያ ላይ ያለው ሰው ብዙን ፋሚሊ እንትን ሰፖርት የማያደርገው ሰው ላይክ ማለወጥ ነው የሚመስለው። ሶ ፋሚሊ በትንሹ ነው ሰፖርት የሚያደርገው ላይክ ያን ያህል ትምህርትን ተማር ምናምን ነው የሚለው። እኔ ደግሞ ፎከሴ እዛ ላይ ነው። ሶ ፋሚሊ ትንሽ ሰፖርት ያደርጉኛል ለማለት ይከብደኛል። ሶ ከቤት ውስጥ ማን ነው የሚደግፈው? ኪዳነ ምህረት ብቻ ናት የምትደግፈኝ። ኪዳነ ምህረት? አዎ ኪዳነ ምህረት ሌሎቹስ እናት አባት አሉ? ሳይደግፉኝ ቀርተው ሳይሆን እኔ የምሰራቸውን ነገር ለውጥ እስካላመጣ ድረስ ሶሻል ሚዲያ ላይ ታውቁታላችሁ፣ ግን ትፈጋለህ። ሰርተህ ሳታሳየው እስካላሳያቸው ድረስ አያምኑም። እንደዚህ አድርግ ምናምን መች ትለወጣለህ ምናምን የሚል ቃል አለ። በጣም የሚገርመው ነገር የኔና የባለቤቴ ታሪክ አንድ ቀን እንደዚህ ስናወጣው ህዝቡ ይደመምበታል ብለን እናስባለን። እና እኔና ባለቤቴ በጣም ብዙ ነገር አይተናል በዚህ ዙሪያ ላይ። ያው ከባድ ነው። ፋሚሊ እንዴት ያምናሃል? ፋሚሊ እስከ መጨረሻው እንዴት ያያል? ፋሚሊ እንዴት ያምናሃል? እስከ መጨረሻው እንዴት አድርጎ ሊሰማክ ይችላል? ከባድ ነው። ስሜቱን እናውቀዋለን። ከእኔ ይበልጥ ደግሞ ባለቤቴ ጋር በጣም ከባድ ነገሮች ነበሩና እንረዳለን። እሺ አዲስ አበባ መግባት እፈልጋለሁ። ሰው ወደ ውጪ ወደ ሌላ ሀገር ነው የሚመኘው። አንተ አዲስ አበባ መግባት እፈልጋለሁ፣ አዲስ አበባ ገብቼ እንደውም የሆነ ዘፈን አለች ሳይተናት እንምጣ። አንቺ ወይ በቃ አዲስ አበባ ልትገቢ ነዋ እናሳ እና የሆነ ነገር አትይንም የቱን ክፈች ሊማን የኔ ዓላማ ሌላ ነው። አዲስ አበባ መግባት ነው። አዲስ አበባም ገብቼ ቲክቶኬን እሰራለሁ። ቲክቶኬንም ሰርቼ ገንዘቤን አገኛለሁ። ገንዘቤንም አግኝቼ ቆንጆዋን አገባለሁ። እናቴ መታ ስትጠይቀኝ ደስተኛ ሆናለሁ። አይሽ አሁን አዲስ አበባ ገብቼ ብሬንም ሰርቼ ምናምን የሚል ነገር ነውና ከሱ በፊት ደግሞ አዲስ አበባ መግባት እንደምትፈልግ ቪዲዮ ለቃል። አሁን እሱን ቪዲዮ እኔ የአዶናይ ከሰራ በኋላ አየሁትና ባለቤቴን አሳየዋት። ዋው ይሄ ልጅ በቃ የምንጠቃል ምናምን ስትል እኔ ደስ ነው ያለኝ። ባይ ዘ ወይ ማንም ሰው ከትንሽ ነው የሚነሳው። ማንም ሰው አሁን ሮቭናን እዚህ ደረጃ መድረሱ የሚገርመን ብዙ ሰዎች አለ። የሚገርመን ማለት ነው። ምክንያቱም እናውቀዋለን። ያው ዲጄ በነበረ ሰዓት ስለምናውቀው ምን ይስራ ስለማናውቅ ጀስት ቡም ብሎ የሆነ ሰዓት ላይ ሲወጣ ምናምን ያስብላል። የብዙ ሰዎች እንደዛ አለና አንተም አንድ ቀን እንደምትወጣ ሚስቴ ወዲያው ነው ያየችው ነው ዋው አለች። ሙዚቃ ስራልን ብቻ ነበር ያልኩህ። ምን ተሰማ አስጠይቀኝ ያኔ ላይክ እኔ እውነትን ለመናገር ቲክታክ ብዙም የሚያስፈልገኝን ፖስት አድርጌ ነበር የምወጣው። ከዛ የሆነ ቀን እናንተ ዴም ስታደርጉልኝ እንዴ እኔ ፌመስ ሆኛለሁ እንዴ አልኩኝ። ፌመስ ሆኛለሁ ይሄን ያህል እንዴ። ከዛ ያው እንደነገርኩኝ ዘፈኑ ምንም ጊዜ ሳልወስድ ነበር ሰርቼ ይላኩላችሁ።
በጣም ደስ ነው ያለኝ የዛን ቀን። እናንተም ስራዬን ወዳችሁት ያው የሰጣችሁን ፊድባክ በጣም ያምር ነበር። በጣም አሪፍ የሰራንን ስራ ስንሰማው በጣም ወደነዋል። በጣም ጎበዝ ልጅ ነው። በጣም ለኛም የጠየቅነው ራሱን መሰለኝ እንደ አዲስ ሰርፕራይዝ ነበር። ዘፈኑን ከሰራው በኋላ በጣም የሚገርም ነገር ነበርና አንሊሚትድ ኢንተርኔት ልማልስ አረ ችግር የለውም እኔ ምንም ነገር አልፈልግም ምናምን ነበር ያልከውና ከሰራልን በኋላ ምን ኤክስፔክት አድርገህ ነበር ከኛ? ምንም ኤክስፔክት አላደረኩም። ምክንያቱም ያው እንዳየው አዲስ አበባ መግባት እፈልጋለሁ ብዬ ቪዲዮ ሰርቼ ነበር። ሶ ምንም ኤክስፔክት ሳላደርግ ነበር እንትን ቪዲዮ ዘፈኑን የሰራሁት ማለት ነው። እናንተ ደግሞ ያው አንሊሚትድ ልምላላችሁ ስትልኝ ጊዜ ያው አያስፈልገኝም ማያስፈልገኝ ሆኖ ሳይሆን ለኔ ያንን ጊዜ ጌም ስታደርጉኝ የነበረው በቂ ስለሆነ ነበር። ሶ የዛን ቀን በጣም ነበር ደስ ያለ። በጣም ናይስ። እኔ በበኩሌ ሚስቶኛል። እስቲ አሁን አዲስ አበባ ከገባ በኋላ ምን ሰርቼ ይቀየራል ብለህ ታስባለህ? ብዙ ነገሮች እኔ ከመጀመሪያው እንደነገርኳችሁ ብር ፈልጌ አይደለም፣ ብር እንዲያግዘኝ ሰው አይደለም የመጣው። ጀስት ኖርማል ስራዬን ሰርቼ እንድለወጥ ነው እና እኔ በሶሻል ሚዲያው ዘርፍ ላይ ያለውን ሰርቼ ለወጣለሁ ብዬ አስባለሁ። የተለያዩ ፕሮሞት እንዲሁ ማስታወቂያ ምናምን ብቻ የድርጅታቸውን በስማቸው ኢቨን በስማቸው ስም ዘፈን እየሰራው ገንዘብ ሜክ ማድረግ ፈልጋለሁ። እዚህ ከመጣሁ እዛ ሆነ መስራት አቅቷል ማለት ነው። ይሄኛው አቅቶኝ ሳይሆን ለመስራት አይመችም። ምን ነበረ ችግሩ? አንደኛ ነገር የኢንተርኔት ችግር በጣም ሁለተኛ ነገር ደግሞ አሁን ለስራ እንኳን ብትል ሰው አያሰራ የሶሻል ሚዲያ ጥቅም ስላልገባው በዛኛው አይን ስለተመለከተው አይገባው። ያንን እንትን እየተቋቋምክ ስትመጣ የሆነ ጊዜ ያቅታል። ወደ ከፍ ያለ ከተማ የምታሳካበት ከተማ ሙቭ ማድረግ ያስቡት። በጣም አሪፍ ነው። ያው የኢንተርኔት ነገሮች እኛ ጋር በጣም አሪፎች ናቸው። ደውዬ ምንድነው የምትፈልገው ስለ ምን ነበር ያልከኝ? እስኪ ለሁሉም ነገራቸው። አንድ ቀን ነበር የተናገርኩ አዲስ አበባ መምጣት ፈልጋለሁ። አዲስ አበባ ብትመጣ እኛ ብንወስድ ምንድነው የምታደርገው? ስለምንድን ነው ያልከኝ? አዲስ አበባ መጥቼ ሙሉ የመስራት አቅም ስላለኝ የተለያዩ ስራዎች ሰርቼ ቤተሰቤንም የኢትዮጵያ ሕዝብንም ማስደሰት እችላለሁ ነበር ያልኩ። በጣም ይገርም መልስ ነበርና በጣም አሪፍ መልስ። ወዲያውኑ አልቆየሁም አወራንበት። ከዛ ሰው ጋር መለሰ ኤኬደብሊው አዲስ አበባ እኛ እናስገባለን። ስለምንድን ነው ያልከው? የዛን ቀን በቃ አበድኩኝ። ታውቃለህ አላመንኩም። እስከምመጣ ድረስ አላመንኩም ጭራሽ። ምክንያቱም አዲስ አበባ መጥቼ አላውቅም። አውሮፕላን ኤርፕላን ራሱ ስገባ እኔ እየሄድኩኝ ነው ምናምን ነበር ያልኩት። የዛን ቀን ደግሞ በጣም ከልብ አመሰግናለሁ። ማንም አድርገውልኝ የማያደርገው ነገር ነው የምታደርጉት ነበር ያልኳችሁ የዛን ቀን ማለት ነው። ታስታውሳለህ? ለዛ ደግሞ በጣም ቴንኪው ማለት ፈልጋለሁ። ምንም አይደለም። በእኛ በኩል ያው ያንተን የጨረሰው ካምፓኒ እንግዲህ አንድ ቀን አብራችሁ የመስራቱን ውል እድል ይኖራችኋል። ወደዚህ ሀገር ለመምጣት ሀሳብ ስታነሳ እናት ምን አይነት ስሜት ነበራቸው? ያው እናትነት በጣም የሚከብድ ነገር ነው አይደለም? ቶሎ ዝም ብለው በአንድ መንገድ ሊመጡበት የማይችሉት መንገድ አይደለም። ቅርብ ጎረቤት ራሱ አስቀምጠን ማናምንበት ሲቹዌሽን ያለ እናትነትና ማለት ምንድን ነው የተሰማት? እኔ ወደዚህ መሄድ እፈልጋለሁ አላማህን ስትነግራቸው አክሰፕት ለማድረግ መቼም ለማግባባት በጣም ብዙ ጊዜ ይፈጅባል ምናምን። ምን ነበር የተሰማቸው? እስኪ እስከምሄድ ድረስ ያው አዲስ አበባ ሄዳለሁ ማዘር ምናምን ስላት ኧረ እባክህ አቀልድ ምናምን ነበር እያለችኝ ነበር። ከዛ ኖርማል ስሬስ ሁኚ የዛን ቀን ልብሴ ምናምን አዘጋጅቼ ነገ እየሄድኩኝ ነው ትኬት ቆርጫለሁ ስላት አቴ ልጅ የምሩ አረገው ነበር ያለችኝ እዲ። ከዛ ጠዋት በቃ አልቻለችም፣ አለቀሰች። ቪዲዮ ሁሉ አለ ስመጣ እንትን ያደርጉት ያው እና ደስ ይለኛል። እናትነት
በጣም ከባድ ነው። በጣም ስሜታቸው ተቀበለ። እናትነት ከባድ ነው በጣም። አዲስ አበባ ስትመጣ አዲስ አበባ እንዴት አገኛት? ያው እንግዲህ ከመጣ ዛሬ 2ኛ ቀን ነው። አዲስ አበባን ወይም ደግሞ ሌላ ቦታ ባይለፕላን ላይ ታውቃለህ? አላውቅም። this is first time በቃ አትይቺ ልገለብጠን ነው እንዴ ነበር ያልኩት። እንደዚህ ስንነሳ በጣም እንዴት አያት ቶርድ ከአዲስ አበባ አየሯን ያው ምሳሌ ተናገረ። አዲስ አበባ ስጋ እንዴት ነው? ያው ፍራት ተብለዋል። እስቲ እንሞክረው። ያው ፍራት ተብለዋል። እቤት ከገባ በኋላ ቄጤማ ልከሹ ነበረ። ኢየሱስ ክርስቶስ እሱ ቄጤማ እናሳየው ቀርጫለሁ ተሳሰበው ቀርጫለሁ እሱን ነው ወጥቶ ለስቀው ነው እስቲ ቄጤማ ገዛክ አንተ የአዲስ አበባ ክፋት ግን ይሄን 40 ብር አረ በሰማ እና ማርያም ነው አረኒ እቺ አሁን 5 ብር አንስ እስከተባለ ወይ ሄደ ነው 10 ብር ማርያም ባለ የፕሪንት ኪት ቆረጥለት ጫዚና የበር እዛ ርካሽ ነው ቄጤማ አፍሰው ነው የሚሰጡት እንዴ የ5 ብር ወይም የ10 ብር ማዘር ልካል ምንድነው ልንበላው ነው እንዴ ነው የምትለኝ ማዘር ከመብዛቱ የተነሳ ወደ ዩቲናስ እና አዶናይ ጥያቄ ወደ ኋላ ልመልስና አላለቀም እንትናቸው ውድድራቸው እስካሁን ቮት እየተደረገ ነውና የምትላቸው ነገር ካለ ያው አዶናይና ዩቲናስ ሁለቱንም በጣም የሚችሉ ቲክቶከሮች ናቸው። በጣም ተጽዕኖ ፈጣሪዎች ናቸው። ውድድሩ እንዳለ ሆኖ ላይክ ምንም ፉክክር ይሄ የሚያጣላ ነገር አይደለም። ይሄ ነገር ጀስት ፉክክር ሰውም ወደ ሌላ ነገር እየወሰደ ነው ካያችሁ ማለት ነው። በቃ ኢትስ ጀስት ውድድር በቃ ኖርማል ቀለል አድርጋችሁ ፍቅራችሁ እንዳለ ሆኖ ሰው እንዳያጣላችሁ ለማለት ነው። ሰው እንዳያጣላችሁ እኔም ስዘፍንላችሁ ለማጣላት ምናምን ሳይሆን ስለምትመቹ በቃ በራሴ ፈቃድ በራሴ ተነሳሽነት ነው የዘፈንኩላችሁ። ይመቻችሁ። ማግኘትስ ትፈልጋለህ ወይ? አዲስ አበባ ገብቻለሁ የምትላቸው ሌላ መልእክት ሳለ አዶናይና ዩቲናስ ያው በጣም አሪፍ የሆነ ለሁለታችሁም አሪፍ የሆነ ዘፈን ዘፍኜላችኋለሁ። ኢቭን ቮት ሰው ገብቶ ቮት እንዲያርጋችሁ ትልቅ አስተዋጽኦ አድርጌያለሁ እና አሁን አዲስ አበባ ስለገባሁኝ ተገናኝተን ሻይ ቡና ብጋብዛችሁ ደስ ይለኛል። ናይስ። ይሄን ጥሪ አቅርበው አንድ ቀን እንደሚመጡ እርግጠኛ ነኝ። አዋርዱ ላይ ላልተሳተፉት ሰዎች መኪና ውስጥ ሆነን እናንተ ስታወሩ ቀረጽኳቸዋለሁ። እሱ ቪዲዮ ደግሞ እና ቅድም እና ያለን ተባለ። እሺ እንመለስ። እኛን ግን ለምንድን ነው ክሬቲቭ አዋርድ ማያካትቱ? ያያናቸው ነው ሲቀርጹ። እኛ ግን ክሬቲቭ አዋርድ ላይ አልገባንም። የመረጡን ቅስቀሳ እንዴት እንሰራለን አሁን? አረ ኪፍ ማለች እዚህ ጋር አረኒ ራስ ማፈልጋለሁ አዲስ አበባ መጥቻለሁ። ይደብራል። ስለዚህ አዋርዱ ማን ያሸንፋል መጨረሻ ላይ የምናየው ይሆናል አይደለም? ቪዲዮዎችን በጣም ጥራት አላቸውና በምንድን ነው የምትቀርጸው? የሚገርም ነገር በሳምሰንግ A13 ነው የምቀርጸው። እስቲ ያሳየን እስኪ። ከምርን ነው? አዎ አሰክሰና አሁን ጡረታ ታወጣታለህ በቃ ያችሁት ነው። በስማ ግን ጥራቱና ሳውንዱ ግን ምንም በዚህ ምቀርጻ ራሱ ጎበዝ ኤዲተር ነው ማለት ነው። ያ ሳይት እያገባው ነበር ጥራቱን ጨማምራቸው ማለት ነው። እና ለዛ በእርግጠኝነት በሚቀጥለው ቪዲዮ ስንገናኝ ለአንተ የሚቻሉትን ነገር ለማድረግ ቃል አንገባም፣ ግን የቻሉን ነገር እንሞክራለን። ግን አንተ በዚህ ሰዓት ላይ ይሄ ነው የሚያስፈልገው ደግሞ የምትለውን ብታቀርብልን ደስ ይለናል። ምንድን ነው የምትፈልገው? ያው እኔ ምንም አልፈልግም፣ ሰው ማስቸገር አልፈልግም። እና እኔ አንድ ነገር ነው የምፈልገው፣ ባለችኝ ስልክና ባለችኝ ላይት ተጠቅሜ ብዙ ስራዎችን ሰርቼ ራሴ መለወጥ ነው የምፈልገው። የተለያዩ ፕሮሞት የተለያዩ የድርጅቶች ማስታወቂያ ሰርቼ ራሴ መለወጥ ነው የምፈልገው። አዲስ አበባ መጥተዋል። እንግዲህ ሁላችሁም ማሰራት የምትፈልጉ እንግዲህ ዴም አድርጉለት በቲክቶክ አካውንቱ። ቲክቶክ አካውንቱን እዚህ ስር እናስቀምጠላችኋለን።
ኤኬን ሰፖርት ማድረግ የምትፈልጉ በማንኛውም ነገር በውስጥ በቲክቶክ አካውንቱ ገብታችሁ ማናገር ትችላላችሁ። የዛሬ እንግዳችን እንግዲህ ይህን ይመስል ነበረ። በሚቀጥለው ስንመጣ አሪፍ ነገር ይዘን እንደምንመጣ ተስፋ እናደርጋለን። አክብረን እዚህ ድረስ መጥተህ ኢንተርቪዋችንን አክሰፕት አድርገህ ስለተቀበልከን እናመሰግናለን። እናንተም አክብራችሁኝ ስለጠራችሁኝ በጣም ከልብ አመሰግናለሁ። ቤተሰቦቻችን እንግዲህ ይህንን ይመስል ነበረ። ያላችሁን ሀሳብ አስተያየት ከስር ጻፉልን። በሚቀጥለው ደግሞ በምናቀርብበት ጊዜ አሪፍ ነገር ይዘን ስንመጣ ለየት ያለ ነገር ይዘን ስንመጣ መጠየቅ ነበረበት ይሄን ዘላችኋል የምትሉን ካላችሁ ጥያቄያችሁን እንቀበላለን። መልካም ቆይታ ይሆንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይመቻችሁ። ቴንክ ዩ ሶ ማች ሁላችሁ። አደለሆም ጨካኝ አደይ እንጀራ ሆኖ ብንጂ አባይ በኔ ላይ አትፈጂ ሰሊወት ኪያይሆኹይ አደይ ልፍለለለሁ ካባኺ ሰሊየካ የሆንኺ አቡይ እንጀራ ይሆይኑኒ ብርታት እናቴ ስኬቴን ምታይበት ይስተኝ እንጂ ጽናት አደለሆም ጨካኝ አደይ እንጀራ ሆኖ ብንጂ አባይ በኔ ላይ አትፈጂ